ወላጆች ለምንድን ነው ልጆቻቸውን ሁል ጊዜ በተለያየ ቦታ ላይ ስለ ልጆቻቸው ጎደሎ የሚመስል ነገር ወይም ጥፋት የሚመስል ነገር፣ ጥርጣሬ፣ ስጋት ሲወሩ የሚጎረብጣቸው የማይመቻቸው ስጋቶችን ለጥንቃቄ ለምንድን ነው የማይጠቀሙት? ይሄ በጣም ወሳኝ ነገር ነው። ሁል ጊዜ እኛ የሆነ ነገር የተበላሸ እንዲሆን፣ ቤተሰብን አሰዳቢ እንዲሆን አንፈልግም። ግን እንዳይሆን ምን እያደረግን እንደሆነ ግን መጠየቅ ግን አለብን። እንዳይሆን በልጆቻችን እንድንኮራ፣ ልጆቻችን ለማህበረሰባችን መልካም አስተዋጽኦ እንዲያደርጉ መስራት አለብን። አሉታዊ ነገር የሚባሉ የሚያሳፍረን ነገር፣ የምንቃወመው ነገር በልጆቻችን ላይ እንዳይሆኑ መጠንቀቅ አለብን። ልጆቻችንን መረዳት አለብን። ችግር ውስጥ ከገቡ መርዳት እንድንችል ልጆቻችንን ብቻ ሳይሆን የሚኖሩበትንም ቦታ የምንኖርበትን ቦታ ማወቅ፣ መገንዘብ፣ መረዳት አስፈላጊ ነው እና አዳዲስ ስለምንኖርበት አካባቢም ስለ ልጆቻችን እድሜ ደረጃም ስለ ሰው ልጆችም ስለ ከተማውም ስለምኑም አዳዲስ መረጃዎችንም ሲወጡ ለማወቅ ዝግጁ መሆን አለብን። ጥናቶች ሲመጡ ይሄን ያህል ልጆች የእጽ ተጠቃሚ ናቸው ከ10 ዓመት እስከ ምናምን ዓመት፣ ይሄን ያህል ልጆች ደግሞ በኃይለኛ ሱስ ተጠቅተዋል፣ ይሄን ያህል ልጆች እንደዚህ ሆኑ፣ ይሄን ያህል ቁጥር እንደዚህ ሆነ ሲባል ቁጥር የሆነ ቁጥር ብቻ አይደለም፣ የሰው ቁጥር ነው። የሆነ ህይወት ያለው የሚተነፍስ ወንድም እህት ያለው ቤተሰብ ያለው የሆነ ከሰው ማህበር ውስጥ የሆነ ሰዎችን ነው እያጠቃ ያለው እና እነዚህን ቁጥሮች ችላ ካላቸው የነዛ ቁጥሮች ፍዳ ቀማሽ ነው የምንሆነው እና በትምህርት ቤቶች ላይ፣ የሃይማኖታዊ ቦታዎች ላይ፣ በተለያየ ቦታዎች ላይ እንደዚህ አይነት ነገር ከእጾች ጋር የተያያዘ ግንዛቤዎች በጣም ቀዛቅዘው ይታያሉ። በቃ የሚፈለገውን ያህል የጉዳቱ ቦታ ያለባቸውን ቦታዎች እንዳልሆኑ አይነት ስሜት ይንጸባረቃል። ለምሳሌ ሃይማኖታዊ ቦታዎች ሴንሲቲቭ የሆነውን ጉዳይ በጣም ማውራት የምንችልበት ቦታ ነው። ግን በአደገኛ ዕፅ አማካኝነትና በአእምሮ ጤና አማካኝነት እየተፈጠረ ያለውን ኬስ የሚወጡትን ዳታዎች ጆሮ ሲሰጧቸው ግን አይሰማም። ትምህርት ቤቶች ሕጋቸውን ይዞ የተገኘ ይቆረጣል፣ ይቀጣል የሚለውን ብቻ ሊያንጸባርቁ ይችላሉ እንጂ ልጆች ወደ ችግር ውስጥ እንዳይገቡ ሊሰራ የሚችልበት ስራ ላይ አይሰሩም። ለምን ተብለው ሲጠየቁ የሚያግዟቸው ቤተሰቦች የቤተሰቦችን ልጆች ነው እዛ የሚያስተምሩትና ቤተሰቦች ከዚህ ጉዳይ ላይ የእነሱ ልጆች መልካም ስለሆኑ አያሳስባቸውም። በአንድ ወቅት አንዲት ልጅ ወደ እኔ መጣች እና የመጀመሪያ ዓመት ተማሪ ነች ዩኒቨርሲቲ። አሁን ያለሁበትን ሁኔታ ቤተሰቦቼ ቢሰሙ አባቴ ጤነኛ አይሆንም አለችኝ። ምንድነው አልኳት። ባለፈው ጊዜ ተሸፋፍኜ ያየኸኝ አስወርጄ እየመጣሁ ነው አለች። በእርግጥ እውነቷን ነው። ተሸፋፍና አይቻት ነበር። እሷ መሆኗን እርግጠኛ ግን አልነበርኩም። እሷ ስትነግረኝ ነው የተረዳሁት። ግቢ ከመግባቷ 1 ዓመት ፊት 12ኛ ክፍል እያለች የጀመረችው የመጠጥ ልምምድ ወደ 3 ደረጃ አድርጎባታል እና 12ኛ ክፍል እያለች አንድ ጊዜ አስወረዳለች። አሁን ዩኒቨርሲቲ 1ኛ ዓመት ገብታ ደግሞ 2ኛ እያስወረደች ነው። የመጠጥ ተጠቃሚነቷ በዚህ ላይ እየጨመረ መጥቷል። ይሄ 2ኛ ያረገዘችው ልጅ ከማን እንደሆነ አለማወቋ ደግሞ በጣም አእምሯን ሁሉ እያናወዘው ነው እና ልጅቷ እኔ አለች ለቤተሰቦቼ ምን አይነት ሰው እንደሆንኩኝ አታውቅም ኤልያስ።
ከዚህ በሄድኩ ጊዜ ሁሉ ክረምቱን በጣም በጭንቅ ነው የማሳልፈው። የምንኖርበት አካባቢ ላይ ያለ ቸርች አለ፣ እዛ ኳየር ነኝ አለች። ቤተሰብ ጋር የተለያየ ቦታ ላይ ስንሄድ ምናምን ቤተሰቦች ስለኔ ቤተሰቦች ሁሉ አካባቢዎች ሁሉ በጣም ነው ስለኔ የሚያወሩት አለች። ይሄን ጉዳይ አስመልክተው አሁን ያለኝንና የተሰማኝን ያለ ችግር በመጠጥ ላይ ያለውን ችግር እንደዚህ አይነት ነገር በየትኛውም ቦታ ተምሬ አላቅም ግን ብላኛለች። ዛሬ ለዚህ ማስታወሻ ነው ይሄንን እናንተ ጋር ሐሳቡን እያንጸባረኩት ያለው። አንድ ቀን በመጠጥ ጎጅነት ጉዳይ ላይ በቸርች ውስጥ ተምሬ አላቅም። ይሄን ነገር ለቸርች ኃላፊዎችና ፓስተሮች ራሱ ልናገር የሚችልበት ምንም አቅም የለኝም። ስናገር አብሶሉት በቃ በፍጥነት እንደሚያስወግዱኝ፣ ከአካባቢ እንደሚያርቁኝ፣ ከአገልግሎት እንደሚያርቁኝ ያውቃለሁ። ካራቁኝ ደግሞ ቤተሰቦቼ ለምን ብለው ይጠይቃሉ። ያ ደግሞ የእነሱ አንገት መድፊያ ምክንያት ነው የሚሆነው። ስለዚህ ከሁሉም በላይ ራሴ አፍኛ አስቀምጥኩት። እየተጠቀምኩ በሄድኩ ቁጥር ደግሞ ጤናዬ ላይ ያመጣ ያለው ጫና፣ ትምህርቴ ላይ ያመጣው ጫና፣ አእምሮዬ ላይ ያመጣ ያለው ጫና በጉዳቴ ነው ያወቅኩት እና በሂደት እነዚህ ነገሮችን ስታስተምር በትምህርቶቹ ውስጥ ሁሉ ነገር የተማሩት ነገሮች በጣም በርካታዎቹ እኔ ላይ ሆነዋል። አሁን ከዚህ ነገር መውጣት እፈልጋለሁ። ትምህርቴን አቋርጬ ይህን ነገር ለመውጣት ለማድረግ ጥረት ውስጥ ደግሞ ብገባ አሁንም ቤተሰቦቼ ስጋት ሆኖብኛል። እንዴት ብዬ ነው ቤተሰቤን የማስረዳው? ራሴን ለማከም ጊዜ ያስፈልገኛል አለች። ይህን የምታዳምጡ ቤተሰቦች ዓለም ላይ ያለው ችግር ሰዎች ላይ ያለ ችግር የምንጋፈጠው ነው። ሰዎች ነን። በቴሌቪዥን የምናየው የሆነ ቦታ ችግር የምናየው የሆነ ነገር ችግር የምናየው ብዙ ቤቶች ውስጥ ያለ ችግር እኛ ቤት አይመጣም ማለት አይደለም። ግን ሲመጣ እንዴት ነው የምናስተናግደው? በጣም ሞኞች እንዳንሆን በጥርጣሬ ደረጃ ያለን ነገር ማስተካከል ትልቅ ነገር ነው። ጥርጣሬ ካለ ሰው ሲነግረን እሰይ ብሎ ማዳመጥ ጥሩ ነው። ምክንያቱም ሳይቃጠል በቅጠል ይሄ እንድታስቡበት ነው። እውነት ነው። ሁላችንም ቤት ውስጥ ያሉ ልጆች መልካም መልአክ ሆነውልን ቢቀጥሉ ጥሩ ነው። ለዛ ግን መስራት አለብን። ለዛ ግን መማር አለብን። ለዛ ግን ማወቅ አለብን። መገንዘብ አለብን። አንዳንድ ምልክቶችን ምንድናቸው የሚለውን ማወቅ አለብን። በአርሊ ኤጅ ላይ ነገሮች ሳይባባዙ በገና እድሜ ላይ መቋቋም እንድንችል ይረዳናል። ወዳችኋለሁ። ይመቻችሁ።